ሰላም ጤና ይስጥልን እንደምን አላችሁ? እግዚአብሔር ይመስገን። እኔ ያው ስግጥ ፈምስ የሚለው ሀሳብ ላይ አዶናይ ኢኒሼት ባረገው መሰረት ሪፍሌክሽን ለመስጠት ነበረ። ምንድነው እኔ ፖዚቲቭሊ ነው የተረዳሁት። ስግጥ የሚለውን ለምሳሌ ስግጥ ፈምስ የሚለውን ማለት ነው። ለምሳሌ አንድ በሶሻል ሚዲያ ኢንፍሉዌንስ ማድረግ የሚፈልግ ሰው ካለ ኮሚኒቲው ምንድነው የሚፈልገው የሚለውን በመረዳት ስግጥ ብሎ ላይክ ለምሳሌ በቀን 4 ቪዲዮ 5 ቪዲዮ ለምሳሌ አነጋጋሪ ሊሆን የሚችል ለምሳሌ የማይጠበቅ ላይክ አንዳንዴ የሚያስደነግጥ ቃላቶችም ሊሆን ይችላሉና እነሱን በመጠቀም በቃ በሰዎች ጆሮ ውስጥ መቀመጥ ማለት ነው። ለምን አሁን እንዳየነው ከሆነ በጣም ብዙ በቃ የወረዱ ነገሮች ላይ ነው ብዙ ሰው ቆሞ ማለት ሲከታተል የምናየው ያለ ነው ማለት ነው። ስለዚህ ስግጥ ብሎ እዛ ላይ በቃ አይደለ ያንን ነገር አቺቭ ለማድረግ በቃ ስግጥ ያለ አይደለ ፍለክሰብ ይሄ በቃ ሌላ ወይ ሳናይ ይሉኝታ ይሄ ሰው ምን ይለኛል ይሄንን በፖስተው ምንድነው የሚያስቡት ምናምን ሰው ስለሚያስበው ነገር አለመጨነቅ ማለት ነው። በቃ የተረዳኸውን ነገር እዛ ጋር ለኔ ብዙ እይታ ያመጣል ብለህ ካሰብክ እዛ ላይ መስራት ማለት ነው። በፕሮፌሽንም ደረጃ ስንመጣ በተማርንበት በመንሰራበት ነገር የመጠቀም ያለብንን ለምሳሌ የተለያዩ ኦፖርቹኒቲዎች ሊሆን ይችላሉ። አንዳንድ ጊዜ በጣም እንዳለው ብዙ ኢትዮጵያውያን ይሉንታ አለብንና ራሳችንን ደግሞ የሆነ በቃ ትንሽ የማሳነስ ነገር አለና እሱ ወጥቶ ስለተናገረው ነው እንጂ አብዛኞቻችን የምናሳልፈው ነገር ነው። ይሉንታ እኔ ራሱ ፐርሰናሊ ያለብኝና ይሄን ነገር እንዴት ነው ማሸነፍ የምችለው የሚለው ነገር ላይ እንድሰራ ነው ያደረገኝ። ወጥቼ መናገር እንዳለብኝ ምንም አይነት የሚመጡ የሰዎች አሉታዊ አስተያየቶችን ኢግኖር አድርጎ በመተው ማለት ነው። ይሄ አሁን መደደብ የሚለው እንትን ምንድነው የሚጻፉልን የተለያዩ ኔጌቲቭ ኮመንቶችን ኢግኖር አድርጎ ለምሳሌ በቃ ቦታ ባለመስጠት ባለማንበብ ያውን ለምሳሌ ደደብ ሰው አያነብም አይደል? ስለዚህ እነዚህ ሰዎች የሚሰጡትን ኔጌቲቭ አስተያየቶች አለማንበብ ኢግኖር ማድረግ ማለት ነው። አሁን ድሮ አንድ ሰው የሆነ ሰገጤ ምናምን የሚባለው ምንድነው ወይ ትምህርቱ ላይ ስግጥ ብሎ ወይ ትምህርቱ ላይ እየተማረ ሌላ ነገሮችን ለምሳሌ ለተለያዩ ዲስኮ ኢንቫይት ሲደረግ አልመጣም እኔ ክላስ አለኝ እያለ የሚማር ልጅ የተለያዩ ያንን አላማ ሊያስቱ የሚመጡ ነገሮችን ኢግኖር ያደርጋል። እንደዛ አይነት ሰው አሁን ለምሳሌ ሰገጤ ይባላል። ለምሳሌ ይሄ ለምሳሌ ብዙ ጊዜ የራሳቸውን አላማ ብቻ ለማሳካት የሚጠሩ ሰዎች አሉ። እነዛን ሰዎች እምቢ ስትል ሰገጤ የሚል ስም ይወጣልና ያንን ነገር ወደ ፖዚቲቭ ነገር ቀይሮ ሰዎችን ሞቲቬት ለማድረግ ያሰቡትን አላማ ለማሳካት እዛ ላይ በደንብ ስግጥ አድርገው መስራት እንዳለባት ይሄ ስግጥ እስር ይሄ ድብና አድርገህ ይዘህ እንደሚባለው ነው የተረዳሁትና which is ሁላችንም እንደዛ እዛ ላይ ማለት ለምሳሌ የተለያዩ አላማችን ለማሳካት የሚጠቅሙን ነገሮች ፎከስ አድርገን እዛ ላይ ሰግጠን ሰርተን እንግዲህ ሶሻል ሚዲያ ኢንፍሉዌንሰር ባንሆንም በያዝንበት ፕሮፌሽን መስራትና መለወጥ እንዳለብን ምንም አይነት የሚመጡ አትችልም አትችይም አታደርጊውም የሚባሉ ነገሮችን ጆሮ መስጠት እንደሌለብን የተማርኩት። በጣም አመሰግናለሁ። አዶናይ keep it up somehow accept ማድረገው ነገር አለ ማልቀበለውም ነገር አለ። ስለዚህ ግን እንደ ሶሻል ሚዲያ ኢንፍሉዌንሰር እኔን በዚህ ራሴን እንድመለከት አድርገኛል። ለምሳሌ ራሴ ላይ መስራት እንዳለብኝ ማለት ነውና thank you so much have a good day